ያለፈ ታሪክ ከሆነ እሺ ልተወው ብዬ ትቼ ነበረ። ግን ጉዳዩ ያለፈ ታሪክ አይደለም። ቤተሰቦች ማለት ያለፈ ቢሆን በጣም ደስ ይለኝ ነበረ ከምላችሁ በላይ ማለት ነው። እና ግን ያለፈ አይደለም እና ብቻ አላቅም። ብሩኬን እደውልለታለሁ። አሁን አልደወልኩለትም እስካሁን፣ በእናንተ ፊት ነው የምደውልለት። ከዛ የት እንደነበረ እንዲነግረኝ ይፈልጋለሁኝ እና ብቻ ቪዲዮውን ራሱ ባሳያችሁ ደስ ይለኛል። ቮይስም ተልኮልኛል ላሰማችሁ። እኔ የምገኝበትን የሶሻል ሚዲያ ነገር ሳላጠፋፋ ቀርቻ አይደለም። ኢንስታግራም ላይም ብሎክ አድርጊያታለሁ ልጅቷን። ማለት ያለፈ ታሪክ ከሰው ጋር ማውራት አያስፈልግም በሚል ኢንስታግራምም ላይ ቲክቶክም ላይ ብሎክ አድርጊያታለሁ በብዙ ነገር። ያው ሰውን በጸባይ ለማውራት ትሞክራላችሁ አይደለ? ሰውን ለማግኘት ምናምን ለሰው ክብር ስትሉ በጸባይ ለማውራት ትሞክራላችሁ፣ ያንን ሰው ላለማስከፋት። ማንም ሰው ክብር ይገባዋል እና በተንኮል የሚያስባችሁ ምንም፣ ግን መጀመሪያ ላይ ሳታስቡት ያንን ሰው ታወራላችሁ። ከዛ በኋላ ነው ለምን እንደፈለጋችሁ፣ ለምን አይነት ተንኮል፣ ለምን አይነት አላማ እንደፈለጋችሁ የምታውቁት። እና ለተንኮል እንዳሰባችሁ ስታውቁ ደግሞ ታጠፋፋላችሁ። ግን ደግሞ ምንም ያክል አጠፋፍታችሁ ደግሞ የማጠፉበት ጉዳይ ሲሆን በጣም ይከብዳል። እና እኔ ላይ እየተፈጠረ ያለው ነገር እንደዚህ ነው ማለት ስልክን ብቀይር ፕሮፋይልን ባጠፋ እኔ እሺ ሁሉን ነገር ሁሉን የሶሻል ሚዲያ አልጠቀም ይቅርብኝ ማለት ግራ ገባኝ። ማየት ባልችል ምንም ነገር ባልሰማ ደስ ይለኛል። ለምሳሌ ይሄ ነገር አሁን ስልክ ባይኖረኝ ቴሌግራም ባይኖረኝ በቃ ምናልባት ላይላክልኝ ይችል ነበር፣ ወይ ደግሞ ቤቴ ድረስ እንግዲህ ሊመጣም ይችላል። ሰው ለተንኮል ካሰባችሁ በምንም ነገር ያገኛችኋል። ሰው ተንኮል አያስብ ብቻ እንጂ ካሰበ በምንም ነገር ያገኛችኋል። እና ምናልባትም ስልኬንም ባጠፋፋ ቴሌግራሜንም ብዘጋጋ ምናምን ቤትም ድረስ ሊመጣብኝ ይችል ይሆናል፣ ማን ያውቃል። እና ብቻ ከባድ ነው። እና ቮይሱን መጀመሪያ ቪዲዮን ላሳያችሁና ቮይሱን ደግሞ አሰማችኋለሁ ምን እንደተባልኩኝ ማለት ነው። በቃ ይሄን ነገር ባላሳያችሁ ደስ ይለኝ ነበረ። ማለትም በቃ የሰው ገመና በአደባባይ ማውጣት ፈልጌ አይደለም፣ ግን እኔ ህይወቴን ማዳን አለብኝ። ሴት ነኝ። እንደ ማንኛውም ሰው ክብር ይገባኛል። እንደ ማንኛውም ሰው እኔ የማልከበርበት ቦታ ወይም ደግሞ የምዋሽበት ቦታ ላይ በዛ ሰው ህይወት ላይ አላቅም ቦታ የሌለኝ ሰው ጋር መቆየት ስለማልፈልግ እና ከዚህ በኋላ ደግሞ ምንም አይነት ምክንያት ስለማልፈልግ ነው። ማለት ያለ ምክንያት ተለየሹ ምናምን እንድትሉኝ አልፈልግም። እና ከዚህ በላይ እኔ መታለል አልፈልግም። ጅል አይደለሁም፣ ሰው ነኝ፣ ይሰማኛል። በጣም ብዙ እንትን ብያለው። ብዙ የፈረድኩባቸው ሰዎች አሉ። ያው እኔንም ከሱ ጋር ለማለያየት እየመሰለኝ ነበር፣ ግን እሱ ነው እኔን ከሱ ጋር ለመለየት እኔን ከሱ ለመለየት እየሞከረ ያለው እሱ ነው ብዬ አስባለሁ። እኔ ነኝ ጅል የሆንኩት ያልተለየሁት። እና ቪዲዮውን ላሳያችሁ። ካሜራማን ከቻል ቀረብ ብሎ ብታሳይ ደስ ይለኛል። ያው ልጅቷ እዩ ትባላለች፣ እየሩስ ትባላለች። እንግዲህ የራሷ ዩዘር ኔሟ ነው የመጣልኝ፣ ስሟ ነው የመጣልኝ። እኔ ሴቭ አላደረኩትም። የቴሌግራም አካውንት ስሟ ይሄ ነው። እና እንግዲህ እዚህ ጋር ያለው ብሩኬና ልጅቷ ናት። ከዚህ በፊት ስንል የነበረችዋ ልጅ ነች። እና ቮይሱን ደግሞ ባሰማችሁ ደስ ይለኛል። ብቻ ከባድ ነው። ቪዲዮን ያላየሁት መስሏት ይመስለኛል፣ እንደሰማሁት ከሆነ እንደተረዳሁት ከሆነ ቮይሱን የላከችው እና ብሰሙት ደስ ይለኛል። እንዴት ነሽ? የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም፣ እንኳን ደህና መጣችሁ። ባይዘዌ ያው ቡቡ እኔን ይወደኛል፣ አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ። እና ዌልካም ልላችሁ ፈልጌ ነው። እንግዲህ ቮይሱ እንደሰማችሁት ነው። ዌልካም ነው የተባልኩት፣ እንኳን ደህና መጣችሁ ነው የተባልኩት። አላቅም እኔን ለማጣላት ማለት በቃ አልለይ ስላልኳት ሊሆን ይችላል። ግን ይሄን ቪዲዮ አስቀርጻ የላከችልኝ እኔ ነኝ የተጣበቅኩበት ልጁ ላይ ብሩኬ ላይ ያለሱ ወንድ የሌለ እስኪመስለኝ ድረስ እኔም አበዛሁት አይደለም። አይ ቲንክ 2 ዓመት ምናምን ሊሆነን ነው አሁን። እና ራስን ተጠራጠር በደንብ ማን ይላል ከላይ ስሙ ማን ይላል? ያገኘሃት ልጅ ነች፣ ዋጋ የምትከፍልላት ልጅ፣ ለእሷ ብለህ እዚህ ድረስ የመጣህላት ልጅ። ግን ደግሞ እኔ እንዳውቀው ማትፈልገው ማውሮን ልጠንቀቅ ብሩኬ፣ እኔ ሳልሆን አንተ ነው መጠንቀቅ ያለብህ። አሁን ማዋሸቱ ለምን አስፈለገ?
አሁንም ልትዋሽ ነው? እኔ ምንም አልዋሽም። አሁንም ልትዋሽ ነው? በእግዚአብሔር አላገኘኋትም ልትለኝ ነው? አላገኘኋትም አይደለም። አይ የመጣው በቃ ምናምን አይነት ወሬ እንድታወሪኝ አልፈልግም። ሀይሚ እንደምታስቢው አይደለም። ልቀቀኝ፣ እንዳትነቀኝ አንተ። እንደምታስቢው አይደለም ሀይሚ። ቮይሱን ስማ። ምንድን ነው ያለችን? ቪዲዮ አየሽው እንዴ? አይ ሀይሚ እንዴት ነሽ? የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም እንኳን ደህና መጣችሁ። ባይዘዌ ያው ቡቡ እኔ ይወደኛለን አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ እና ዌልካም ልላችሁ ፈልጌ ነው። ሳትይዘኝ አውራ እኮ ሳትይዘኝ አውራ። ላስረዳሽ፣ እንደምታስቢው አይደለም። ላስረዳሽ፣ እንደማስበው አይደለም አይደል? ሁሌ እንደማስበው ነው አይደለም። አሁንም ራስህን ነፃ ለማውጣት ልትሞክር ነው? ኖ አይደለም። ራስህን ነፃ ለማውጣት እሺ፣ ያለውን ነገር ልንገርሽ። ምንድን ነው የምትነግረኝ? ለምን እንዳገኘው ቡቡ ይወደኛል አለች እኮ በቃ ትወዳታለህ እኮ በቃ አይደል? እንዴት ከዛ ድረስ ዋጋ ከፍለ የመጣኸው ለሷ ነው። ቢያንስ ይሄንን እንኳን አትበይ። ሁለት ቀን እንኳን አልቆየህም ብሩኬ። የምታውቂው ነገር የለም። የገባ ነው ትናንትና ነው አይደለ? እኮ ለምን አትሰሚኝም? ከመሚ ተረጂ። ሳትይዘኝ አውራኝ። ለምን እንዳገኘኋት ልንገርሽ። ሳትይዘኝ አውራኝ ብሩኬ። ለምን እንዳገኘኋት ልንገርሽ። ለምንድን ነው? እሺ ምክንያት ምንድን ነው? ለምን አገኘሃት? ሀይሚ ግዴታ ነው። የምትወዳት ከሆነ እኮ ስትመጣ ማግኘት ግዴታ ነው እኮ። ግን እኔ ምን ቤት ነኝ እዚህ ጋር? አሁንም ራስህን ነፃ ልታወጣ ነው ሀይሚ? አሁንም ራስህን ነፃ ልታወጣ ነው? ነፃ እወጣለሁ። ለምን? ለምንድን ነው ነፃ ማለት? ለምን? ያለኝ እውነት አለ። እየተገናኛችሁ ነው። ያለኝ እውነት አለ። ከዚህ በላይ ምንድን ነው? ለራሳችን ብዬ ነው። ተው ብሩኬ፣ ለራሴ ብዬ በል። ለራሳችን አትበለኝ። እኔን አትጨምረኝ። ለሁለታችንም እኔን አትጨምረኝ። ሀይሚ ለምን አትሰሚኝም? አሁንም በእኔ ሀሳብ በራስህን ነፃ ልታወጣ ነው? አይደለም። ለምንድን ነው እንደዚህ የምታስቢው? ለምን እኔን አትረጂኝም? ብሩኬ፣ እንዴት ነው የማላስበው? እንደዛ እኔ ላገናኝሽ እሷን አገናኝሻለሁ። ለምን ደግሞ ታገናኘኝ? እኔ ከዚህ በኋላ አንተን እኔ እውነቱን ከአንተ አፍ መስማት ስለምፈልግ ነው። እድሜ ልክህን እንደዋሸህ ነው ብሩኬ። ያገኘሁበት ሀገር የመጣሁበት ለሌላ ፐርፐዝ ነው። ለምን አትሰሚኝም? እኔ ስለሱ ጉዳዩ አይመለከተኝም። እኔ እናንተ በጣም ብዙ ተስፋዎች ነበሩ፣ ብዙ እቅዶች ነበሩ። አንተ ግን አትሆንም፣ ለሁሉም ነገር አትሆንም። እኔን ማዳመጥን መስማትን ካልፈለግ ከእሷ ስሚሽ ብሩኬ። ልቀቀኝ እኮ እሷን በእኔ ፊት ይኸው ላገናኝሽ። እሺ ልቀቀኝ። እኔ ረደብኝ። ሁሌ ለሰው ወሬ ቦታ ትሰጫለሽ አልከኝ። አሁንስ ለሰው ወሬ ነው ቦታ የሰጠሁት?